ይስጥላችሁ። በዛሬ ቪዲዮ ቆንጆ ቢዝነስ ፕላን ወይም ደግሞ በቀላል ብር እንዴት ቢዝነስ መጀመር እንችላለን የሚለውን ቆንጆ ቪዲዮ ነው ማሳያችሁ። እስከ ቪዲዮ መጨረሻ እንድትከታተሉኝ ጋብዛለሁ። ይህን ቪዲዮ የምትከታተሉ ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉኝ ማለት ነው። ምንድነው ዛሬ ላሳያችሁ ፈለው ወይም ልሰራ የፈለኩትኝ ከ50 እስከ 100 ሺህ ብር ባለው ምን አይነት ቢዝነስ መጀመር እንችላለን የሚለው ነው ማለት ነው። ከ50 እስከ 100 ብር ከ50 እስከ 100 ሺህ ብር ይዘን ምን አይነት ስራ መስራት እንችላለን የሚለው ነው ማለት ነው። ምን አይነት ስራ መስራት እንደምንችል እሱን እናሳያችኋለሁ ማለት ነው። ስለዚህ ቪዲዮ መጨረሻ ድረስ ምን አይነት ስራ መጀመር እንችላለን ጠይቃለ የሚለውን ቀጥታ አሳያችኋለሁ። ከ50 እስከ 100 የሚባልኩት ማለት ነው። አሁን 50 ሺህ ብር ሳምፕል ወስጄ ነው ባለው እሱን የውሃ ማከፋፈያ ቀለል ያለች ውሃ ማከፋፈያ መክፈት እንችላለን ማለት ነው። በኔ ሂሳብ ማለት ነው መክፈት ይቻላል ብዬ አስባለሁ ማለት ነው። በኔ ሂሳቤ ነው። ስለዚህ ማለት አስኬዳል ግን ልክ እጅን እንዳሳየዋችሁ የውሃ ማከፋፈያ ቀለል ያለች ውሃ ማከፋፈያ መክፈት እንችላለን ማለት ነው 50 ሺህ ብር። ስለዚህ የአንዱ ዋጋ እንዴት ነው? የአንዱ ዋጋ በ25 ሺህ ብር ብንረከብ የአንዱ ዋጋ ማለት መረከቢያ ማለት ነው። ይሄ የመረከቢያ ዋጋ ነው ማለት ነው። የአንዱ ዋጋ መረከቢያ ነው ማለት ነው። በ25 ብር ብንረከበው ማለት ነው። ከዋናው ከውሃ እንትኖቹ በ25 ብር ዋጋ በ25 ብር ብንረከብ መረከቢያ ዋጋው ነው ብንል የአንዱ ውሃ መሸጫ ዋጋ በ45 ብር መሸጥ እንችላለን ማለት ነው። በ45 ብር ግን 40 ብርም ሊሸጥ ይችላል፣ 35 ብር ሊሸጥ ይችላል፣ 45 ብር ሊሸጥ ይችላል፣ 50 ብርም እስከ 70 ብር እስከ 100 ብር ብቻ ልክ የእንትኑ ነው ማለት የቦታውና የከባቢው እና የእያንዳንዱ ያለበት ሁኔታ ይለያል ማለት ነው። የአካባቢው፣ የቦታው፣ የቤት፣ የእንትኑ ሁሉም ነገር ይለያል ዋጋው ማለት ነው። ስለዚህ በዚህ እንይዘዋለን ማለት ነው። ስለዚህ አንዱ የሽግ ውሃ 12 ይይዛል ማለት ነው። አንዱ ሽግ ውሃ 12 ነው የሚይዘው 12 ነጥብ አንዱ ሽግ 12 ነጥብ ነው የሚይዘው ማለት ነው። ስለዚህ የአንዱ ዋጋ 25 ብር ነው ማለት ነው። የአንዱ ዋጋ 25 ብር ነው። ስለዚህ የአንዱ ሽግ ውሃ ዋጋ 25 ሲባዛ በ12 ነው። 12 ስለሚይዝ በ25 ብር የ12ቱን ዋጋ በ25 ብር እናባዘዋለን ማለት ነው። ስለዚህ የ12ቱ ሽግ ዋጋ 300 ብር ይመጣል ማለት ነው። ዜን በ300 ብር ስለሚመጣ ስለዚህ በ50 ሺህ ብር ስንት ውሃ መግዛት እንችላለን ነው። ስለዚህ 50 ሺህ ቀጥታ ብንገዛበት 166 የሽግ ውሃ መግዛት እንችላለን። ነገር ግን ይሄ ስለሚበዛ ለሌሎች ወጪም ስለሚያስፈልግ በቀላሉ ስንት ማለት እንችላለን 60 ሺህ ውሃ መግዛት እንችላለን ማለት ነው። 60 ሺህ ውሃ ገዝተን 60 ሺህ ውሃ መግዛት እንችላለን ማለት ነው። ከዚያም በላይ መግዛት ይቻላል፣ ከዚያም በታች መግዛት ይቻላል። ግን በደንብ እናንተ በደንብ እንትን ትላላችሁ ማለት ነው። ስለዚህ በ60 ሺህ እንኳን ብንመዛ የአንዱ ሺህ ዋጋ የአንዱ ሺህ ማለት 12 ነው የሚይዘው ማለት ነው። የአንዱ ሺህ ዋጋ 300 ብር ነው የአንዱ ሺህ ማለት ነው። ስለዚህ የአንዱ ሺህ ዋጋ 300 ብር ነው። 300ን አሁን 60 ሺህ ውሃ ነው እናከፋፍል ብለን ምንሸጥ ብለን ካሰብን እንግዲህ 60 ሺህ በ300 እናባዛዋለን ማለት ነው። ስለዚህ የውሃው ብቻ ዋጋ ስንት ይፈጅብናል ማለት ነው? 18 ሺህ ይጨርስብናል ማለት ነው። ስለዚህ 18 ሺህ ይጨርሳል ማለት ነው። ስለዚህ 60 ሺህ ውሃ በ18 ሺህ ገዛን ማለት ነው። ስለዚህ ከ18 ሺህ ከ50 ሺህ ላይ 18 ሺህ ስንቀንስ 18 ሺህ ስንቀንስለት ስንት ይቀራል? 18 ሺህ ስንቀንስ 32 ሺህ ብር ይቀረናል ማለት ነው። ስለዚህ በሙሉ ውሃ እንገዛበትም ማለት ነው። ከዛ ላይ የቤት ኪራይ አለ ማለት ነው። ስለዚህ የቤት ኪራይም ስላለ 32 ሺህ ብር ይቀረናል ማለት ነው። 32 ሺህ ብር ላይ ደግሞ ምንድነው የምናደርገው? ለቤት ኪራይ እንከራይበታለን ማለት ነው፣ እንከፍለዋለን ማለት ነው። ስለዚህ ቤት ኪራይ እንደየአካባቢያችሁ ይለያያል። ቀለል ያለች ሱቅ ከሆነች 15 ሺህ ልታገኙ ትችላላችሁ። ከ10 እስከ 15 ሺህ ልታገኙ ትችላላችሁ። 20 ሺህም ሊሆን ይችላል፣ 30 ሺህም ሊሆን ይችላል፣ ወይ 15 ሺህ እስከ 20 ሺህ ባለው ቀለል ያለች ቤት አይጠፋም ማለት ነው። ቀለል አድርገን መከራየት እንችላለን ማለት ነው። ስለዚህ በ15 ሺህ በአማካኝ በ15 ሺህ ብንከራይ ከ15 ሺህ በወር ብንከራይ 17 ሺህ ይቀረናል ማለት ነው። ስለዚህ 17 ሺህ ይቀረናል ካለን ማለት ነው ከ32 ሺህ 17 ሺህ ይቀረናል። ስለዚህ ለትራንስፖርትና ለጉልበት ሰራተኛ 5 ሺህ ለጉልበት ሰራተኛ 2 ሺህ ብናወጣ 7 ሺህ ማውጣት እንችላለን ማለት ነው። ስለዚህ ጠቅላላ ምንድነው 12 ሺህ አሁን 12 ሺህ ይቀረናል ማለት ነው። ጉልበት ሰራተኛ ወጥተን ለትራንስፖርት አውጥተን ለቤት ኪራይ አውጥተን 12 ሺህ ይቀረናል ማለት ነው። ስለዚህ ጠቅላላ ወጪው ስናስበው በእኛ ጠቅላላ ወጪው እንዴት ነው እንትን የምንለው? ጠቅላላ ወጪው ስናየው እንዴት መሰላችሁ?
ጠቅላላ ወጪው ለውሃ ስንት አወጣን? 18000 አወጣን ማለት ነው። ለውሃ 18000 አወጣን። ለውሃ 18000 አወጣን። ለቤት ኪራይ ደግሞ 15000 አወጣን ማለት ነው። 15000 ለትራንስፖርት 5000 ብናወጣ ጀስት እናወጣለን፣ ግን ከዛ በታች ሊሆን ይችላል። እኛ ዝም ብለን ያው ሰፋ አድርገን ማሰብ ስላለብን ማለት ነው። ለጉልበት ሰራተኛ ደግሞ 2000 ሰፋ አድርገን ከዛ በታች ሊሆን ይችላል። ማውረጃ እስከ 500ም 1000 ሊሆን ይችላል። ግን እኛ ጀስት ምንድነው ሰፋ አድርገን ማሰብ አለብን ማለት ነው። ከዚያ በላይ እናወጣ እንችላለን ብለን ስለዚህ ይሄንን ወጪ አውጥተን 18000 የውሃ መግዣ ነው። 15000 ቤት ኪራይ፣ 5000 ለመኪና ለምናምን መጫኛ ይሁን ብለን ብናስብ 2000 ደግሞ ለጉልበት ሰራተኛ ጠቅላላ 40000 ይጨርስብናል ማለት ጠቅላላ ወጪው 40000 ነው ማለት ነው። ስለዚህ እኛ ስንት ይቀረናል? 10000 ይቀረናል። ከ50000 10000 ይቀረናል ማለት ነው። አይ 10000 አለን ማለት ነው። ስለዚህ ቀሪ 10000 ብር አለን ማለት ነው። ስለዚህ ቀሪያችን 10000 ብር ነው። 10000 ደግሞ የተለያየ ነገር ለአንዳንድ ወጪ ሊሆን ይችላል ማለት ነው። ስለዚህ ቀሪ 10000 ብር ለአንዳንድ ወጪ ሊሆን ይችላል ማለት ነው። 50000ችን 10 ቀሪ ያለን የተለያየ ወጪ ሊሆን ይችላል ማለት ነው። ስለዚህ ምንድነው ይሄንን ያወጣነው ወጪ ነው ማለት ነው። ስለዚህ ይሄ ያወጣነው ወጪ ነው። ስለዚህ ትርፉን ስናይ ልክ ትርፍ ስናይ ደግሞ ምንድነው ይሄ ትርፍ ማለት አሁን ምንድነው መሰላችሁ ውሃ ማከፋፋያው በወር አይደለም ጠብቀን እንሰራው ማለት ነው። በወር አይደለም በቀን ሊሆን ይችላል። ስለዚህ በቀን ሊሆን ይችላል ትርፋችን፣ በቀንም ሊሆን ይችላል፣ በሳምንት ሊሆን ይችላል፣ በሁለት ቀን ይችላል፣ በ30 ቀን ሊሆን ይችላል ማለት ትርፉም ገቢ እንደ ደንበኛችን ወይም እንደ ቦታው ወይም እንደ እያንዳንዱ እንትኑ ይወሰናል ማለት ነው። የቦታው ይወሰናል፣ እንደ ቦታው እንደ ቅልጥፍና ደንበኛችሁ ብዛት ምናምን ይወሰናል ማለት ነው። ስለዚህ 1000 ጓ 12 ፍሬ ነው የሚይዘው። ስለዚህ 12 ፍሬ ነው የሚይዘው ካል የአንዱ ዋጋ 25 ብር ነው የሚገዛው፣ አንዱ ደግሞ የሚሸጠው 45 ብር ነው። ስለዚህ 45 ቀን 25 20 ብር ያስገኛል። ስለዚህ ከ1000 ጓ ከአንዷ ፍሬ ማለት ነው ከአንዷ ፍሬ 20 ብር እንሰራለን ማለት ነው። ከአንዷ ፍሬ ላይ 20 ብር እናተርፋለን ማለት ነው። ምክንያቱም ቴን የሰራሁት 25 ብንረከበው 45 ብንሸጠው በአማካይ ማለት ነው 45 ብንሸጠው ስንት እናገኛለን ማለት ነው? 20 ብር ይገኛል ማለት ነው። ስለዚህ 20 ብር እናገኛለን ማለት ነው። ስለዚህ አንዱ ደግሞ የሚይዘው 12 ፍሬ ነው። 12 ፍሬ ነው ማለት ነው። ይህ 12 ፍሬ በ20 ብር ስታባዙት 240 ይመጣል ማለት ነው። 240 አንዱ ምሽግ አንዴ ቢሸጠው 240 ብር ሸጠዋለሁ ማለት ነው። ማለቴ ዋጋው 3 ትርፌ ብቻ ነው 240 ብር። ምክንያቱም ከ12 ላይ 20 ብር አተርፋለሁ ማለት ነው። ዋጋ ትርፌ ግን 240 ብር ነው ማለት ነው ከአንዱ ሽክ ላይ፣ ምክንያቱም ከአንዱ 20 ብር ስለማገኝ ማለት ነው። ስለዚህ ምንድነው 240 ሲባል 60 ነው ብለን ብናስብ 60 ሽግ ነው ብናስብ 14400 ብር ማግኘት እንችላለን ከዚያ ማለት ነው። 14400 ብር ማግኘት እንችላለን ማለት ነው ከ60 ሽግ ላይ። ነገር ግን ይሄ ብር በወር ውስጥ አይወሰንም ነው። ምክንያቱም የኛውን በቀን መሸጥ ይችላል። በቀን 10 ሺህ ሊሸጥ ይችላል። በቀን 10 ሺህ ሊሸጥ ይችላል። እሺግ ውሃ ይችላል። ስለዚህ በቀን 10 ሺህ ውሃ ሊሸጥ ይችላል። ከዛ በላይ ሊሸጥ ይችላል። 20 ሊሸጥ ይችላል። በሳምንት 60 ሊሸጥ ይችላል። ለምሳሌ በሳምንት በሳምንት 60 ሊሸጥ ይችላል። እሺግ
ስለዚህ ምንድነው ልላችሁ የፈለኩትኝ ይሄኛው ትርፍ አሁን ይሄ በዚህ ብቻ ይሄ ሲጣራ ብቻ ማለት ነው ሲጣራ ብቻ ይሄኛው 60 ሺህ ገባ ሲጣራ 14400 ጥሎ ይሄዳል ማለት ነው። ነገር ግን ይሄ የሚጣራው በአንድ ቀን ሊሆን ይችላል፣ በሁለት ቀን ሊሆን ይችላል፣ በሶስት ቀን ሊሆን ይችላል፣ ብቻ ሳምንት አይጨርስም። እንደናንተ ፍጥነትና እንደ አካባቢው ወሰነው ማለት ነው። ስለዚህ ጠቅላላ ስለዚህ በአሁኑ ሰዓት ስራ መጀመር ትችላላችሁ ማለት ነው። ስለተከታተላችሁ አመሰግናለሁ። ሌላ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ማሳወቅ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁኝ አመሰግናለሁ። ይህ ኤቢኤም ቴክ ነው። በሌላ ቪዲዮ እስክንገናኝ መልካም ቆይታ